የኢቢኤስ ቴሌቪዥን ነው የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ 25000 ብር በየዙሩ እንደገና ተከታታይ 7 ጊዜ ያሸነፈ ቤተሰብ የፈለገበት መሄድ ይችላል ምክንያቱም ሽልማቱ መኪና ነው ኒሳን ሚክራ 00 ሁላችሁም ትመጣላችሁ ማን እንደሚያሸንፍ እናንተ የምታውቁት ስትመጡ ምስክር እንዴት ነው ሰላም መሰለ ማን ነው ከናንተ ውስጥ መሰለ አባታችሁ ምስክር መሰለ ሊዲያ መሰለ ዳግማዊ መሰለ ሚኪያስ እንኳን ደህና መጣችሁ እሺ አቶ መሰለ ምንድነው የሚሰሩት ምን ሰርተው አሳደጓችሁ የሂሳብ ሙያተኛ ነው ይወረሳል ሂሳብ ሙያ እስካሁን የለም ያስተውቃል ጸጉራችሁ ሙሉ ነው የኛ እሺ ምስክር ምንድነው የምትሰራው እኔ ቴክኒካል ወርከር ነኝ ኤምባሲ ውስጥ ነው የምሰራው የት ኤምባሲ ጃፓን ኤምባሲ እነሱ ደግሞ ሌላ ሰው ያሰራሉ ከነሱ ሙሉ ቴክኒካል ነገሮች በእውነት ጥሩ ይከፍለዋል ማን ነው ጥሩ ነው ስራ ዛሬ ረፍት ነህ ምንድነው የተማርከው ከጃፓኖች ስራ ላይ በጣም ፐርፌክት እንደሆነ እንደ አበሻ ማለት ነው ፐርፌክት ስራ ላይ በጣም ጎበዞች እንደሆነ ስራ ላይ ጎበዞች ናቸው ሌላ ይደነቀህ የገረመህ ነገር ምንድነው የነሱ ስርዓታቸው የሰላምታ ምናምን ስርዓታቸው ከኛ ይበልጣል ያው በፊት የኛ ይመስለኛል ግን አሁን እነሱ ጋር ነው ያለው ለምሳሌ መጨባበጥ የለም እነሱ እንዴ ምን ተወልሽ ጀርም ስለሚጠራጠሩ ነው መሰልጠን እኮ መጥፎ ነገር ነው እነሱ እስከኛ ምድር የሚገርማቸው ነግረው ያውቃሉ አያውቁም አይችሉም እንዴ አማርኛ እንግሊዘኛ ማን ነው እንግሊዘኛ ነው የሚያወሩት እና አንተ ኦኬ እሺ 20 ሰከንድ አለ መጠይቀህ አራት ተመሳሳይ ጥያቄ ነው የምትጠይቁት 16 መልሶች አሉት አንደኛው 10 8 6 4 እያለ ነው የሚቀጥለው ይለፈይ ማለት ትችላላችሁ እኔ ከተናገርኩ በኋላ መናገር ትችላላችሁ ገዚያችሁን ለመቆጠብ እነሱ በሚያወሩበት ሰዓት እናንተ ማውራት አትችሉም እነሱ በሚያወሩበት ሰዓት እናንተ ማውራት አትችሉም ይሄ ህግ አይደለም ደንብ ነው ህፃናት ምን ሲደረግላቸው እንዳይንቀሳቀሱ ይነገራቸዋል ህፃናት ምን ሲደረግላቸው እንዳይንቀሳቀሱ ይነገራቸዋል ሲበሉ ወንዶች በሌላ ወንድ ሊቀኑ የሚያስችላቸውን ነገር ንገረኝ ቁንጅና ሰዎች ወንድ ብቻ ሊሰራው ይገባል የሚሉትን ስራ ጥቀስ ሹፍርና በሳምንት አንዴ ወይም ሁለት የምትሄድበት ቦታ አለ ጥቀስ ቤተክርስቲያን ህፃናት ምን ሲደረግላቸው እንዳይንቀሳቀሱ ይነገራቸዋል ምግብ ሲበሉ ወንዶች በሌላ ወንድ ሊቀኑ የሚያስችላቸው ነገር ጥቀስ ቁንጅና በቁመና ቀራብኛል አይገርም አንድ ሰዎች ወንድ ብቻ ሊሰራ ይገባል የሚሉትን ስራ ጥቀስ ሹፍርና በሳምንት አንዴ ወይም ሁለት የምትሄድበት ቦታ ጥቀስ ቤተክርስቲያን ሃይማኖት ቦታ እዛ እንትኑ ላይ ሲሞላ ፎርሙ ላይ ምን ብለህ ነበር የሞላው ባህሪን የዋህ ነህ ና በመልክ ትቀናለህ የዋህ ይቀናም እኮ መንፈሳዊ ቅናት ልክ ነው ሊዲያ እንዴት የስንተኛ ልጅ ነሽ የቤተሰቡ አራት መጨረሻ ዘግተሽ ነው የወጣሽ መጨረሻ እንዴት አለሽ በግድ መጨረሻ መሆን አለበት ነው ያው ከዚህ ብልጥ ነች ይባላል ማን ነገረኝ ብልጥ ነች ምንድነው ብልጥነት መጨረሻ ስለመጣሽ ለዛ ብልጥ ሆናባችሁ ታለሽ ብዙ ጊዜ ያው ድርቅም ስለሆነች የቤት እሷ ብቻ ስለሆነች ሴት እሷ ብቻ ነች ማዘርስ እንደዚህ የልብ ልብ ይሰጥሻል አይሽ እንደዚህ ነው ብዙ ጊዜ ሴት አንድ ሴት ነች ይባላል እና እናት ሴት መሆኗ ይረሳል ይሄ እንዳትረሱት እሺ ከዚህ በኋላ ሁለት ሴቶች ጋር ነው የምንኖረው በሉ እሺ እሺ ሊዲያ ምንድነው የምትሰሪው ተማሪ ነኝ የት ቅድስት ተማሪ ስንት ያክፍል አካውንቲንግ ግን ክፍል የለውም ላይ 14 15 መጀመሪያ ዓመት ፍሬሽ ነሽ ዋው
ምን አጋጠመሽ ትምህርት ቤት እስቲ ንገሪኝ መጀመሪያ ፍሬሽ ሆነሽ ያው ቦታ ምናምን ይጠፋል ፍሬሽ መሆን ጥሩ ነው ወንዶች ቤት ገብተሽ ታውቂያለሽ ህፃናት ምን ሲደረግላቸው እንዳይንቀሳቀሱ ይነገራቸዋል ሲከተቡ ወንዶች በሌላ ወንድ ሊቀኑ የሚያስችላቸው ነገር ጥቀሽ ሀብት ሰዎች ወንድ ብቻ ሊሰራው ይገባል የሚሉትን ስራ ንገሪ በሳምንት አንዴ ወይም ሁለት የምትሄጂበት ቦታ አለ መዝናኛ ቦታ በሳምንት ሁለት አንቺም ብሎ ተማሪ ገና ፈርስት ሁለት በሳምንት ሁለት ትምህርት ቤት ነሽ ብላችኋል እኮ ህፃናት ምን ሲደረግላቸው እንዳይንቀሳቀሱ ይነገራቸዋል ክትባት መርፌ ሲወጉ አንደኛ ሊዲያ ወንዶች በሌላ ወንድ ሊቀኑ የሚያስችላቸውን ነገር ጥቀሽ ሀብት በሀብት ሰዎች ወንድ ብቻ ሊሰራው ይገባል የሚሉትን ስራ ጥቀሽ ዝም ነው ያልሽው በሳምንት አንዴ ወይም ሁለት የምትሄድበት ቦታ ጥቀሽ መዝናኛ ቦታ መዝናኛ ዳግማዊ አቤት እንዴ ነው ስንተኛ ልጅ ነህ አንተ የቤቱ ማን ነው ታላቅ እሱ ጠፋብኝ ለይላል እንታ ነው ሙስክ ሚኪያስ ሁለተኛ ምስክር ሶስተኛ ዳግማዊ ሶስተኛ ሆነ ነው ዳግማዊ ተባልከው ሁለተኛው ተወለደ ምን ይል ዳግማዊ ምን ነው ሰራ ዳግማዊ የግል ስራ ነው የሚሰራው የግል ምን በአይቲ ኔትወርክ ኢንስታሌሽን ነው የሚሰራው ኔትወርክ ኢንስታሌሽን ምንድነው ባክ የኔትወርክ ዝርጋታ የኮምፒውተር ኔትወርክ ዝርጋታ ይሄ ልጅ ይታያል ኔትወርክ ቆንጆ ነው ስራ ጥሩ ነው በየራስ ድርጅት አለ ወይስ ተቀጥራ የራሴ ነው የራስ ምን ይላል USIT ሚል ነው USIT US ማራቃ ነው አይ US ነው ዩናይትድ ስቴትስ ታዲያ ተደብቀኛለህ እሺ በእንትኑ ላይ ተሞላው ምንድነው እሱ ተብሎ ደግሞ ብልጥ ነው እንት ነበር ግልጽ ነህ በጣም የት ነው የተማርከው ማለት 12 የጨረስከው የአይቲ ምናምን CPU ኮድ ግልጽ ሰው አገፍ ፍቅረኛ አለ የለኝ ግልጽ ነው አላላችሁም ታዲያ አሁን እኔ ጉልበት ሰራተኛ ነኝ ማለት ነው ላንተ ግልጹን ተናገርክ በሳምንት አንዴ ወይም ሁለት የምትሄድበት ቦታ ጥቀስ ኳስ መጫወት መጥፎ አይደለም ሁለተኛው ልጅ ነው መጀመሪያ አንደኛው እንደ ጠበስም መጣባሉ ነብራ ከዛ እንደዚህ መጥተው ነው አይደል ከዛ ሚኪያስ አይባልም ምናምን ነገር ያዝ ሊዲያስ መጣ ደግሞ አንተ ትረሳለህ ውጪ ያደረው እንዴ ሳምንቱ ድሮም ሰራው ሚኪ ሰርቪስ ፕሮቫይደር ነኝ እሺ እንግሊዘኛ ነው አብዛኞቹ የምትናገሩት እኮ ደገፍ ምለው እኮ ለዛ እኮ ነገር ተናገሩ እንጂ በአማርኛ ኔትወርክ ነው ታንጂ ምናምን ምንድነው ሰርቪስ ፕሮቫይደር ምን ማለት ነው አገልግሎት ሰጪ ነው ያው የአሜሪካና የአውሮፓ ቪዛ ለሚፈልጉ ሰዎች ፎርም ሙላ ላይ ቀጠሮ እናስይዝላቸዋለን ኦኬ የት ነው አድራሻችሁ ሾሜዳ ህጋዊ ነው አዎ ንግድ ፍቃድ ነው አላችሁ አግብተሃል አላገቡ እንትኑ ላይ ምንድነው ያልከው የነበረው የቤተሰቡ ታማኝ ቪዛ እንትን ያልክ እንዴት ህፃናት ምን ሲደረግላቸው እንዳይንቀሳቀሱ ይነገራቸዋል ጸጉራቸውን ሲቆረጡ ወንዶች በሌላ ወንድ ሊቀኑ የሚያስችላቸው ነገር ጥቀስ ስለሌላ ወንድ ሲወራ ሰዎች ወንድ ብቻ ሊሰራው ይገባል የሚሉትን ነገር ወያላ በሳምንት አንዴ ወይም ሁለት የምትሄድበት ቦታ ጥቀስ ወደ ስፖርት ማዘውተሪያ ህፃናት ምን ሲደረግላቸው እንዳይንቀሳቀሱ ይነገራቸዋል ጸጉር ሲቆረጡ ወንዶች በሌላ ወንድ ሊቀኑ የሚያስችላቸው ነገር ንገረኝ ስለሌላ ወንድ ሲወራ ታው ማለት ነው እንደዚህ መቅረት ሰዎች ወንድ ብቻ ሊሰራው ይገባል የሚሉትን ነገር ንገረኝ ስለ ወያላ ነው ረዳት ታክሲ በሳምንት አንዴ ወይም ሁለት የምትሄድበት ቦታ ጥቀስ ስፖርት ማዘውተሪያ
ህፃናት ምን ሲደረግላቸው እንዳይንቀሳቀሱ ይነገራቸዋል? መርፌ ሲወጉ፣ ጸጉር ሲሰሩ፣ ዳይፐር ሲደረግ። አራተኛው ህፃናት ምን ሲደረግላቸው እንዳይንቀሳቀሱ ይነገራቸዋል? ጥፍር ሲቆረጥ። ወንዶች በሌላ ወንድ ሊቀኑ የሚያስችላቸው ነገር ጥቀስ ነው። አንደኛው አልተመለሰም። በሚስቶቻቸው ወንዶች በሌላ ወንድ ሊቀኑ የሚያስችላቸው ነገር ጥቀስ። ሁለተኛው በቁመና ነው። ሶስተኛው በእውቀት። በእውቀት መንፈሳዊ ቅራት ነው። በእውቀት የሚቀና ሰው በእውቀት እኮ ጥሩ ነው እኮ መንፈሳዊ የሆነ ነገር ማስተር ሱሳን እንደዛ ዝም አላችሁ ነው እውቀት ላይ። እሺ ሰዎች ወንድ ብቻ ሊሰራ ይገባል የሚሉትን ነገር ጥራ። የጉልበት ስራ አንደኛው ነው። ሁለተኛው በግ ማረድ። ሶስተኛው ሰዎች ወንድ ጋራዥ። አራተኛው ሸክም። አይ ወንድ ልጅ በሳምንት አንዴ ወይም ሁለት የምትሄድበትን ቦታ ጥቀስ። አንደኛው የሃይማኖት ቦታ፣ ሁለተኛው መዝናኛ ቦታ ነው። በሳምንት አንዴ ወይም ሁለት የሚሄድበት ቦታ። ሶስተኛው እቁብ። አራተኛው የሚል የስራ አይነት ንገረኝ። ሰዎች ብዙ ጊዜ አላስፈላጊ የሆነ ምክር ስለምን ሊመክሩ ይችላሉ? ሰው ለማጣላት ሰው ነው የሚጣለው። በምድር በወሬ ማን ይጣላል? ለማጣላት ትለው በቂ ነው። ሰው ለማጣላት የሰው ልጅ እጮኛሞች ሰርጋቸውን ሲያቅዱ ላይስማሙ የሚችሉበትን ነገር ንገረኝ ስለ ሃኒሙን ቦታ መምረጥ አልክ። የክብደት መለኪያ መጠን ጥቀስ ስለ ግራም። ሚስጥር መጠበቅ ግድ የሚል የሥራ አይነት ጥቀስ። ቴራፒስት። ምንድነው ቴራፒስት? ሰዎች ብዙ ጊዜ አላስፈላጊ የሆነ ምክር ስለምን ሊመክሩ ይችላሉ? ሰዎችን ለማጣላት። ደሞ አንተን ብሎ ታላቅ ያልሽዋ ታላቅሽ ነው። ስንት ዓመት ነው ይበልጥሽ? 8 7። አንቺ ሳትወለጅ በፊት ምን ያደርግ እንደነበር ጠየቅሽው? ከወንድሙ ጋር እንትን ያማሽ ነበራ? እርግጥ ታረግዘሽ በነበረ ጊዜ በምን ሰማሽ? ነገረኝ። ራስ ነገረሻ? አይ ማሚ ልጅ ነገረኝ። አረ ደሞ ሴት ነሽ ምን አምብሎ ነው አረ ጥቂቱን ላይ ደብቁብሽ ነበራ? እሺ እጮኛሞች ሰርጋቸውን ሲያቅዱ ላይስማሙ የሚችሉበትን ነገር ጥቀሽ። በሚመጣው ሰው የክብደት መለኪያ መጠን ጥቀሽ። ሰው ሲናገር ወፍራል ነው አልሽ ማለት ነው። ሚስጥር መጠበቅ ግድ የሚል የሥራ አይነት ንገሪኝ። ትምህርት ቤት መልስ። ሰዎች ብዙ ጊዜ አላስፈላጊ የሆነ ምክር ስለምን ሊመክሩ ይችላሉ? ጓደኛና ጓደኛ ለማጣላት። ጓደኛና ጓደኛ ለማጣላት። እጮኛሞች ሰርጋቸውን ሲያቅዱ ላይስማሙ የሚችሉበትን ነገር ጥቀሽ ስለሚጠሩ ሰዎች። ዋው የታዳሚ ቁጥር። የክብደት መለኪያ መጠን ጥቀሽ ሲባል ምን አልሽ? እንዲህ ነው ያልሽም። ሚስጥር መጠበቅ ግድ የሚል የሥራ አይነት ጥቀሽ ሲባል ምን አልሽ? ትምህርት ቤት መምህራን መስላለ መናገር። መምህራን ትምህርት ቤት ምናምን ይገላግላል ይሄ ነገር እንጂ ሰዎች ብዙ ጊዜ አላስፈላጊ የሆነ ምክር ስለምን ሊመክሩ ይችላሉ? ጓደኛና ጓደኛ ለማጣላት። መጥፎ አይደለም። ዮናስ ነው የቤተሰቡ እኮ ምንድነው የአደጋ ጊዜ ጭስ መውጫ ያክስቴ ልጅ ብቻ አይደለም። አሁን እኮ ላይፍ ሴቨራቸው እኮ ነው አይደል? እንዴት ነው አለ እያየህልኝ ነው። እጮኛሞች ሰርጋቸውን ሲያቅዱ ላይስማሙ የሚችሉበትን ነገር ጥቀስ። ቀለበት። የክብደት መለኪያ መጠን ጥቀስ። ሕክምና። የክብደት መለኪያ መጠን። ሚስጥር መጠበቅ ግድ የሚል የሥራ አይነት ጥቀስ። ጠበቃ። ሰዎች ብዙ ጊዜ አላስፈላጊ የሆነ ምክር ስለምን ሊመክሩ ይችላሉ? ስለ ትዳር። በቂ ነው። እሺ እጮኛሞች ሰርጋቸውን ሲያቅዱ ላይስማሙ የሚችሉበትን ነገር ጥቀስ። ቀለበት ነው። ዋናው እኮ ቀለበት ከተገዛ በኋላ እኮ ይሄ ድግሱ ገለመሌው ምናምኑ
ቀለበቱ ከተገዛ በኋላ እኮ ነው። ማንም ጠየንተናን በሰርግ በልተን እንትና ታዲያ እንትን 40 ሰው 80 ስንት ሰራ ባንቺ በኩል ለመቶ ኧረ እባክሽ የክብደት መለኪያ መጠን ጥቀስ ሲባል ምን አልክ? ዝም አልክ? ዝም ይላል። ሚስጥር መጠበቅ ግድ የሚል የሥራ አይነት ጥቀስ ሲባል ምን አልክ? ጠበቃ። ይሄ ቆንጆ ነው። ጠበቃ እና ቄስ ዶክተር ሚስጥር ይጠብቃሉ ይባላል። ሰዎች ብዙ ጊዜ አላስፈላጊ የሆነ ምክር ስለምን ሊመክሩ ይችላሉ? ስለ ትዳር። ሰዎች ብዙ ጊዜ አላስፈላጊ የሆነ ምክር ነው አየት ስለ ትዳር አላስፈላጊ ነገር ያደርጋል ማለት ነው። እሺ ቆንጆ ነው። መልካም እጮኛሞች ሰርጋቸውን ሲያቅዱ ላይስማሙ የሚችሉበትን ነገር ጥቀስ። አንደኛው የድግስ ወጪ፣ ሁለተኛ የታዳሚ ቁጥር፣ ሶስተኛው እጮኛሞች ሰርጋቸውን ሲያቅዱ ላይስማሙ የሚችሉበት ነገር ጥቀስ። ሶስተኛው የሰርጉ ቀን እሁድ፣ ቅዳሜ፣ ሰኞ ቢሆን ማክሰኞ። ከዛ እሺ አራተኛው እጮኛሞች ሰርጋቸው የሚዜ ምርጫ። አጭሩን ካጭር አረጅም ከረጅ እሷማ ሚዜያት ለምንድን ነው ማለት ብዙ ደስ አይልም ከሷ ጋር ያለ ነገር እንዴ ብለሽኝ አታቂ። የክብደት መለኪያ መጠን ጥቀስ። አንደኛው ኪሎ ነው፣ ሁለተኛው ኩንታል ነው፣ ሶስተኛው የክብደት መለኪያ መጠን ጥቀስ ፈረሱላ፣ አራተኛው ቶን። ሚስጥር መጠበቅ ግድ የሚል የሥራ አይነት ጥቀስ። አንደኛው አልተመለሰም፣ ሕክምና ዶክተር አልኮችም ቅድም። ሁለተኛው ፖሊስ ሚስጥር ይጠባቂ ለዳኛ ሄዶ ይናገር የለ እንዴ እንዲያርጎ በሚስጥር የሰራው ነው እንጂ። እሺ ሚስጥር መጠበቅ ግድ የሚል የሥራ አይነት ጥቀስ። ሶስተኛው ስለላ፣ የሚዜ ምርጫ። የኢቢኤስ ቴሌቪዥን ነው። ቤተሰብ ጨዋታ ነው። በምድር ላይ ትልቁ ተቋም ቤተሰብ ነው። ለዚህ ነው ይሄ ፕሮግራም አስፈላጊ የሆነው። የቤተሰብ ጨዋታ ሁላችሁም ትመጣላችሁ። ሀብታም፣ ዝነኛ የፈለጋችሁበት መሄድ ትችላላችሁ። ተከታታይ 7 ጊዜ ካሸነፋችሁ፣ ምክንያቱም ሽልማቱ መኪና ነው። ኒሳን ሚክራ 00 የትም ያልሄደ መኪና። አሁን 25000 ብር የሚያስገኝ በምልክት ነገሮችን የመግለጽ የአቶ መሰለ ቤተሰብ ወደሚቀጥለው ዙር አልፈዋል። 25000 ብር። እያንዳንዱ ጥያቄ 30 ሰከንድ ነው እድል ያለው። በ30 ሰከንድ ውስጥ መመለስ አለብህ። ድምጽ ማውጣት አትችልም፣ ምልክት ማሳየት አትችልም፣ መጠቆም አትችልም። ሌላ ለምሳሌ አሁን ጥቁር ተብሎ ይዛ በጻፍ እኔን መጠቆም አትችልም። የራስን ጥቁር ነው እንትን ማለት ነው። እንደገና ደግሞ እንትን 25000 እንኳን ባይሆን እያንዳንዱ 300 ብር ነው አንዱ ጥያቄ። ዝም ብለህ እንትን አትበል፣ እንዳታስበላን። እሺ እንጫወታለን። ድምጽ ማውጣት እናንተ ሞክሩ በተቻላችሁ መጠን፣ እንደገባችሁ መጠን ማለት ነው። ኦኬ የራጊ ዋንጫ የጭቃ ዋንጫ፣ የበረኪና ዋንጫ፣ የጭቃ ዋንጫ፣ መልሶታል። ሸክላ ማጫወቻ እኮ ነው የሚለው። አንተ ራስህ ያልከው ዋንጫ እንደ ሸክላ ማጫወቻ እሺ፣ ዋንጫው እንግዲህ በየሰፈሩ ይለያያል ብዬ ነው እኔ ዋንጫ በየሰፈሩ ከተለያየ ብዬ ዝም ያልኩ። እሺ አይዞህ፣ ማንበብና የመሰለ ማን ነው ነገር የለም። በረቢ መነጽር ተናውሰ። እሺ እንቀጥል። ሞክሩ። በዱላ መጀራመች ኪሳውራቂ የነበረ ያውቀዋል። ማን ነው የተሰረቀ ያውቀዋል። እሺ ኪስ አውላቂ ጎበዝ። አይ አንዱ እስቲ ሲሞክሩ አንተ ጫፉን ስትሽ አሪፍ ነው። ቆይ ጥሩ እየገለጽክ ነው። እሺ
የከብት ገንዳ ከብቶች እየበሉ መመገቢያ ሳር የሳር ሜዳ ሞኝ ልክ ነበራል። ጊሽጣ እኮ እንትን ነው። አንተ እንዴት ነው ግጦሽ ነው ያኛው ግጦሽ ጊሽጣ አረኔ መቀየር ይሻላል። በቃ ችግር ማለት ጊሽጣ እሺ እንቀጥላለን። ጥሩ ነው፣ አሪፍ ነው። ጃፓኖች ላይ ያለ ሰው ማስተዋሉ ሲመጣ እኮ ነው። አይዞህ እሺ ቀይር። 30 ሰከንድ ነው ያለው ለአንዱ ጥያቄ። በ200 ነጥብ መምጣት አለበት 25 ሺህ ብር ለማግኘት 30 ብር 300 ብር ነው እንትን 25 ሺህ ብር እንኳን ባይወሰድ ማለት ነው። ባካችሁ ጥንቃቄ አድርጉ። እሺ እንቀጥላለን። ሊዲያ ሞክሪ፣ ጥሩ ነው ያለሽ እንዴ ብልጥ አልተባልሽም እንዴ? እንቀጥላለን። እሺ አረ ሊዲያ እርሟን ብትናገር ተነጫናጭ ነች ማለት ነው። የራሷ ባህሪ ነው። ወንዶች ማለት ነው። ኦኬ እንቀጥላለን። ዝናብ ዶፍ ሙሉ መጣት አለበት። ዶፍ ዝናብ ነው የሚለው። እሺ ዶፍ ዝናብ ሱሎ ተከትሎ ወጣው ትንሽ እውቀት ነገር ጣል አድርገለት። እሺ እንቀጥላለን። ስናይፐር መተኮስ ወታደር የተከበበ ጠመንጃ በጠመንጃ መከበብ መማረክ አካባቢ መቆጣጠር በዛው የጦርነት ባድመ የጦርነት አካባቢ ጦር ሜዳ ቀውጢ አደረገው እኮ አካባቢው ቀውጢ ጦር ሜዳ። እሺ ጦር ሜዳ እንመለስ። ቆይ ጦር ሜዳ እንዴ በጣም ነው ቀውጢ ያደረገው እኮ ደፍ አደረገን እኮ። እሺ በቃ በሚጥሚጣ መቃጠል ቃሪያ ሚጥሚጣ ዳጣ ቃሪያና ሚጥሚጣ ሞቀት ቃሪያ ሞቀት ቃሪያ የተሰነገ ቃሪያ ዳጣ አዋዜ ሰነፍጭ ሚጥሚጣ ዳጣ የተማሰለ በርበሬ ሲደለስ ጀምሮ ያሳያል። የአቶ መሰለ ቤተሰብ ለ25 ሺህ ብሩ 150 ነጥብ አግኝተዋል። 25 ሺህ ብር ለማግኘት 200 ነጥብ ነው የሚያስፈልገው። ቅድም ነግሬያቸው ነበር፣ አይታችኋል። 150 25 ሺህ ብር ስለማያስገኝ 150 በ10 ሲባዛ 1500 ብር አላቸው ማለት ነው። 1500 ብር በአንድ ውድድር